አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም፣ ሁሉ መልካም። እናንተ እንዴት ናችሁ? በያላችሁበት ያለ ሰላም እዝነት አይለያችሁ እያልኩኝ ዛሬ አንዳንድ ነገር እየሰራን እንጫወታለን ብዬ መጥቻለሁ። ከች ብያለሁኝ። እናንተ ብቻ ቤተሰብ ያልሆናችሁት ሰብስክራይብ እያረጋችሁ ቤተሰብ ሆኑ። ለቤቴ አዲስ የሆናችሁ ማለት ነው እና ቪዲዮ ከተመቻችሁ ላይክ እያረጋችሁ እየተጫወትን እንሰራለን እላችኋለሁኝ። እዚህ ጋር ክሬም እየሰራውኝ ነው። እዚህ ጋር ድንች አለ፣ የዶሮ ስጋ የጠበስኩት የዶሮ ስጋ አለ። ከዛ ድንች ድቡልቡል አርጌ ከላይ አረኩና ያዘጋጀሁትን ሶስ ጨመርኩኝ። እዚህ ጋር ሽንኩርቴን እየጠበስኩ ነው። እዚህ ጋር ዶሮ አለ፣ በሪያኔ ሊሰራ ነው። የጠበስኩትን ጨመርኩኝ፣ ግማሹን ጨመርኩ ማለት ነው። እዚህ ጋርም ኩፍታ ሮዜም እየደረሰ ነው እና ዶሮ ደርሶልኝ እዚህ ጋር በመሃል ዶሮን ጨመርኩና ሩዝ ከላይ አርጌ በዚህ መልኩ እያሳመርኩኝ ይገኛለሁ። ውዶችዬ ቪዲዮ ከተመቻችሁ ላይክ አርጉ። እናማ ቤተሰብ ሆኖ እላችኋለሁ ውዶችዬ። ይሄ በጣጣው በዚህ መልኩ ደረሰ ማለት ነው ድንቹ። እናንተ አሰራሩን ከፈለጋችሁ ቤተሰብ ሆኑ፣ ሰብስክራይብ አርጉ። እዚህ ጋር ሰላጣ አዘጋጅቻለሁ። እዚህ ጋር ደግሞ ኩሳ እየቆረቆርኩ ነው የውስጡን ለማውጣት እና እዛ ውስጥ ደግሞ ሩዝ ይገባል። የወረቀና ሩዝ ገብቶ ይቀቀላል ማለት ነው። እሱን ጨምሬ ቀቅዬ ደግሞ ይመጣለሁ ውዶችዬ። እናንተ ብቻ ቤተሰብ እየሆናችሁ ሰብስክራይብ እያረጋችሁ ላይክ እያረጋችሁ ጠብቁ እላችኋለሁ። እናማ እዚህ ጋር መልፉፍ አለ ወይም የጥቅል ጎመን እንትን ድቡልቡል ይሄ ቀቅዬ አመጣውላችሁኝ። እናማ እዚህ ጋር ሶሱን ከላይ እጨምራለሁ። ቪዲዮን ላይክ ማድረጉን እንዳትረሱ፣ ቤተሰብ መሆኑንም እንዳትረሱ። ይሄን ይመስላል። ለሌላ ጊዜ ጥሩ ጥሩ ነገር ይዘን ብቅ እንላለን። እናንተ ብቻ ቤተሰብ እየሆናችሁ አበረታቱኝ። ለዛሬ ያስኩት ይሄ ነው።